ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሀባይ አልሐምዱሊላህ። ስራ እንዴት ይዟችኋል? በያላችሁበት አላህ ይጠብቃችሁ። ስለምትሰጡኝ አስተያየት በጣም አመሰግናለሁኝ። በእናንተ ጥንካሬ ያው 24 ሰብስክራይብ ደርሰናል። እንዲህ እያልን እንግዲህ ወደፊት እንቀጥላለን ኢንሻአላህ። ቪዲዮውን ላይክ በማድረግ ጀምሩት፣ ሰብስክራይብ ሼር አድርጉልኝ ኢንሻአላህ። ዛሬ ደግሞ ይዤላችሁ የመጣሁት የምስር ሾርባ ነው። ፊት ለፊቴ የምትመለከቱት ዲፍን ምስር አለ። ይሄ የፈረንጅ ምስር ነው። የሀበሻ ምስር ትናንሾቹ ይሆናሉ፣ ችግር የለውም ባላችሁ ማለት ነው። እኔ በሚበቃኝ መጠን ይሄንን ቆሻሻውን አጽድቼ ይሄን ተጠቅሜ ያለው። ከዚህ ላይ የተከካ ምስር እንጨምርበታለን። እንደዚሁም ሀተርክክ እንጨምራለን። አሁን እዚህ ጋር የተከካ ምስር አለኝ ማለት ነው። አንድ ላይ በሚበቃችሁ መጠን እናንተ ታውቃላችሁ መጥናችሁን። ቀጣይ ደግሞ አተርክክ እንጨምራለን። በጣም ነው የሚጣፍጠው። አሰራሩን እስከ መጨረሻው አሳያችኋለሁ፣ ተከታተሉ። እዚህ ጋር በሚበቃኝ መጠን አተርክክ እጠቀማለሁ አንድ ላይ ማለት ነው። ይበቃኛል። ቀጥታ አሁን ይሄንን በደንብ 3-4 ጊዜ በደንብ እናጥበዋለን ማለት ነው። አሁን ይሄ ለሁለተኛ ጊዜ አጥበው ነው። በጣም መታጠብ ያለበት ቆሻሻ ነው ማለት ነው። ብስሚላ ያው ምስራችንን እንደዚህ በደንብ አጥበን ጨርሰናል። ቀጣይ ፓርት የሚሆነው አሳያችኋለሁ። እዚህ ጋር አንድ ሀባ ሽንኩርት አለ። ይሄን በትናንሹ ከትፌ ጨምራለሁ። ሽንኩርቱን ከትፌ ጨርሼ ያውና ምስሩ ላይ አድርጌዋለሁ። ቀጣይ ደግሞ ካሮትና ድንች እንደዚሁ ከትፌ ጨምርበታለሁ። እዚህ የታጠበ 2 ካሮት አለ። እናንተ መጠናችሁ አንድም ሁለትም ከዛም በላይ ልትጠቀሙ ትችላላችሁ። አሁን ይሄንን አረብ ማዕዘን አድርገን እንከትፋለን። አሁን ያውና ካሮቱን ጨምሬያለሁ። ቀጣይ ደግሞ ድንች ድንቹን ከትፌ ጨርሻለሁ። ይሄ ግን ድጋሚ መታጠብ አለበት ነጭ ነገር ስለሚያወጣ ማለት ነው። አሁን ላይ ሁሉንም አትክልት አድርጌ ጨርሻለሁኝ። እንደምትመለከቱት ካሮት፣ ሽንኩርትና ድንች፣ አተርክክና ምስር 2 አይነት አድርጌያለሁ። ይሄንን አሁን አንድ ላይ እንደዚህ እናዋህደውና ከዛ ቅመማ ቅመም እንጨምርበታለን። አንድ ማጂ እኔ ብዙ ጊዜ ምግብ ላይ ማጅ እጠቀማለሁ፣ አለማድረግ ትችላላችሁ። ግማሽ ማንኪያ የተፈጨ ድንብላል ወይም ኩዝባራ፣ ግማሽ ማንኪያ ከሙን የተፈጨ። ከለሩን በጣም ቀይረው ካሜራው። ትንሽዬ ቁንዶ በርበሬ፣ ህፃን ልጅ የሚመገብ ከሆነ ባትጨምሩ ይመከራል። ግማሽ ማንኪያ እርድ፣ ሩብ ማንኪያ ጨው፣ ያው ተቀምሶታላችሁ ካነሳችሁም። ቅመማ ቅመሞቹ እነዚህ ናቸው። አድርገን ጨርሰናል። አሁን ቀጥታ የሚጠበቅብን ሙቅ ውሃ ማድረግ ነው። ማቁላላት ምናምን አይጠበቅባችሁም። የሙቅ ውሃችንን ጨምረን ቢስሚላህ ረህማን ስለሚወፍር ሲፈላ ውሃ ብታበዙበት ችግር የለውም። በ5 ደቂቃ ውስጥ በቃ ያለምንም ማቁላላት። እንዴት ነው ሳይቁላላ ምግብ ሊጣፍጥ የሚችለው ካላችሁ ጀርቡት፣ ሰርታችሁ ጀርቡና አስተያየታችሁን ኮሜንት ላይ ጻፉልኝ። የእውነት ተወዱታላችሁ። ማሻአላ። በቃ የምስር ሾርባ በብዙ አይነት መንገድ ይሰራል። አንደኛው መንገድ ይሄ ነው የኔ። በጣም ነው የሚጥመው ሀቂቃ ለመናገር ማለት ነው። አሁን ቀጥታ ይሄንን እሳት ላይ ነው የምናደርገው። ሾርባው እስከሚደርስ ሰላጣ ሰራው። እስኪ ሾርባውን እንየው። ማሻአላ ሸፊ እንደምትመለከቱት መንተክተክ ይዟል። ህፃን ልጅ ላለባችሁ ወላሂ ተወዱታላችሁ፣ ሞክሩት። ፈይታችሁም መጠቀም ትችላላችሁ። ይሄ ሀተርክኩን ሳታደርጉና ዲፈን ምስር ካታደርጉ ከአትክልት ጋር ፈይታችሁም በሌላ መንገድ መጠቀም ይቻላል። ሞክሩትና አስተያየታችሁን ደግሞ ጻፉ ማለት ነው። ያው ምስሩ በደንብ መብሰል ስላለበት ቢያንስ ከ20 እስከ 30 ደቂቃ እሳት ላይ እናቆየዋለን ማለት ነው። አሁን ገና ስለሆነ ቪዲዮ እንዳይረዝም እዚህ ላይ ልሰናበታችሁ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ። ቪዲዮን እስከ መጨረሻ ያያያችሁ ሰብስክራይብ እና ላይክ አድርጉልኝ። ጀዛኩሙላሁ ኸይር።